የተወደዳችሁና የተከበራችሁ ተከታታዮቻችን እንደምን ሰነበታችሁ? በዛሬው መርሃ ግብር እጢ ዱብ ሲል በሚል ርዕስ ስልተ መቅመምትን የተመለከተ ዝግጅት ይዤላችሁ ቀርቤያለሁ። ተከታተሉኝ። አዘጋጅቼ ያቀርብኩላችሁ ዶክተር ፍቃዱ ነኝ። ስልተ መቅመምት በእንግሊዝኛ ኢንዶክሪን ሲስተም ተብሎ ይጠራል። ይህ ስልት የእጢዎችና የሚያፈልቋቸው ፈሳሾች ድምር ውጤት ነው። ስልተ መቅመምት ከስልተ ናላ ወይም ነርቨስ ሲስተም ጋር ተጣምሮ ተግባራቱን የሚያከናውን ሲሆን በመላ አካላት ተሰራጭተው የሚገኙ 10 ግንባር ቀደም እጢዎችንና ወደ 60 የሚጠጉ ርዕሰ ቅመሞችን አቅፏል። ርዕሰ ቅመሞች በእንግሊዝኛ ሆርሞንስ ይባላሉ። አፍላቂ እጢዎችን አፍልቅቶች እያልን እንጠራቸዋለን። አስቀድመን የአፍልቅቶችን ስምና የሚገኙበትን ስፍራ በማመላከት ቅኝታችንን እንጀምራለን። የመጀመሪያው አፍልቅቶች የሚመነጩበት ስፍራ በራስ ቅል ውስጥ የሚገኘው አንጎል ነው። በአንጎል ውስጥ የሚገኝና እጅግ ብዙ ተግባራት ያሉት አፍልቅት አመንጪ የአንጎል ክፍል ንዑስ ናላ መሪ ይባላል። ንዑስ ናላ መሪ ልክ እንደ እጢዎች ሁሉ ልዩ ልዩ ርዕሰ ቅመሞችን ያመነጫል። በእንግሊዝኛ ሃይፖታላመስ በመባል ይታወቃል። ንዑስ ናላ መሪ በሚያፈልቃቸው ርዕሰ ቅመሞች አማካኝነት መላውን ስልተ መቅመምት በበላይነት ይቆጣጠራል። በራስ ቅል ውስጥ ከአንጎል ጋር ተቆራኝቶ የሚገኘው ሌላው አፍልቅት አውራ እጢ ነው። አውራ እጢ ፈረንጆች ፒቱይተሪ ግላንድ ይሉታል። ይህም እጢ በአንጎል ውስጥ ከንዑስ ናላ መሪ ስር ተንጠልጥሎ ይገኛል። አውራ እጢ አውራ ወይንም ዋና የተባለበት ምክንያት በሰውነት ውስጥ ባሉ በርካታ እጢዎች ላይ በሚያሳርፈው ከፍተኛ ተጽዕኖ ምክንያት ነው። ለዚያ ነው ፈረንጆች ማስተር ግላንድ የሚሉት። የአፍልቅቶች አለቃ እንደማለት ነው። ሌላኛው በራስ ቅል ውስጥ የሚገኝ አፍላቂ እጢ አተር በመምሰሉ ምክንያት አቅላ አተር ተብሎ የሚጠራውና በእንግሊዝኛ ፒኒያል ግላንድ የሚባለው አፍልቅት ነው። ይህ እጢ የእንቅልፍን የመምጣትና የመሄድ ፍርቅርቆሽን የሚቆጣጠር ርዕሰ ቅመምን ያመነጫል። ሁለተኛው አፍልቅቶች የሚገኙበት ስፍራ አንገት ነው። አንገት ውስጥ ባበጠ ጊዜ እንቅርትን የሚያስከትለው ህንቃረ እጢና ከጀርባው የተለጠፉበት ጠለለ ህንቃረ እጢዎች ይገኛሉ። በእንግሊዝኛ ህንቃረ እጢ ታይሮይድ ግላንድ፣ የጠለለ ህንቃሮች ደግሞ ፓራታይሮይድ ግላንድ ይባላሉ። በህንቃረ እጢ ህዋሳት መካከል የተሰነቀሩ የራሳቸውን ርዕሰ ቅመም የሚያመነጩ ህዋሳት ደግሞ አሉ። እነሱን ህንቃር ታካኪዎች እንላቸዋለን። የህንቃረ እጢ ጥቅልሎሾችን ታከው ስለሚገኙ በአማርኛ ህንቃር ታካኪ ህዋሳት፣ በእንግሊዝኛ ደግሞ ፓራፎሊኩላር ሴልስ እንላቸዋለን። ሶስተኛው የአፍልቅቶች መገኛ ክፍል ደረት ነው ወይንም ባህረ ደረት ነው። በባህረ ደረት ውስጥ ወይንም በደረት ውስጥ በልብ ምሳግ እፊተኛው ክፍል የሚገኝ የምሳግንጥል ብለን የምንጠራው አፍልቅት አለ። የምሳግንጥል በእንግሊዝኛ ታይመስ ይባላል። አራተኛው የአፍልቅቶች መገኛ ስፍራ ሆድ ነው ወይንም ባህረ ሆድ ነው። ባህረ ሆድ ወይንም ሆድ ውስጥ የሚገኘው ቆሽት ከርዕሰ ቅመሞች በተጨማሪ አፍጥንቶችንም በማመንጨት 2 እጥፍ አገልግሎት ይሰጣል። የአማርኛው ቆሽት የእንግሊዝኛው ፓንክሪያስ ነው። ኩላሊቶችም በባህረ ሆድ ውስጥ በስተጀርባ በኩል ጎንና ጎን ቦታን ይዘው ይገኛሉ። እነሱም ደምን እያጣሩ ሽንትን በመፍጠርና የተለያዩ ርዕሰ ቅመሞችን በማመንጨት 2 እጥፍ አገልግሎትን ለአካላችን ያበረክታሉ። ከኩላሊቶች አናት ላይ ቁጭ ብለው የሚገኙ እላሊቶችም በርከት ያሉ ርዕሰ ቅመሞችን የሚያመነጩ ሲሆን በባህረ ሆድ ውስጥ ከሚገኙ አፍልቅቶች መካከል ግንባር ቀደሞቹ ናቸው። በእንግሊዝኛ አድሬናል ግላንድስ ይባላሉ። አምስተኛው የአፍልቅቶች መገኛ ስፍራ ባህረ ዳሌ ነው ወይንም ዳሌ ነው። በባህረ ዳሌ ውስጥ ጾታዊ ፍሬዎች ይገኛሉ። ጾታዊ ፍሬዎች የእንግሊዝኛ ስማቸው ጎናድስ ነው። እነዚህ ፍሬዎች ጾታዊ ርዕሰ ቅመሞችን ያመነጫሉ። የሴቶች እንስተ ፍሬዎች በባህረ ዳሌ ውስጥ በግራና በቀኝ በኩል ተንሰራፍተው ይገኛሉ። የወንዶች ተባዕተ ፍሬዎች ደግሞ ከዳሌ ውጭ ቢሆኑም ግን በዳሌ ላይ ተንጠልጣይ አካል ናቸው። በፈረንጅ አፍ ተባዕተ ፍሬዎች ቴስትስ፣ እንስተ ፍሬዎች ደግሞ ኦቬሪስ እየተባሉ ይጠራሉ። በአጠቃላይ 10 ዋና ርዕሰ ቅመም አፍላቂ እጢዎች ወይም የአካል ክፍሎች አሉ። እነሱም በራስ ቅል ውስጥ ከአንጎል ጋር የተገናኙት ንዑስ ናላ መሪ፣ አውራ እጢ እና አቅላ አተር፣ በአንገት ውስጥ የሚገኙት ህንቃረ እጢ፣ ጠለለ ህንቃረ እጢና ህንቃር ታካኪዎች፣ በባህረ ደረት ውስጥ የሚገኘው የምሳግንጥል፣ በባህረ ሆድ ውስጥ ያሉት ቆሽት፣ ኩላሊትና እላሊት እንዲሁም በባህረ ዳሌ ውስጥ የሚገኙት እንስተ ፍሬና ተባዕተ ፍሬ ናቸው። በሚቀጥለው መርሃ ግብር በዚህ ስልት ስር ካሉ ህመሞች አንዱ የሆነውን
የስኳር በሽታን የተመለከተ ዝግጅትን ይዘንላችሁ እንቀርባለን። እስከዛው በደህና ቆዩ።